ከሐበሻ ተነስተህ እናት ካለ ተሸክመሃት ሐጅ ብትወስዳት ጀዛዋን አትከፍልም በእግርህ مش በአውሮፕላን አሁን ቤት ኪራይ ከፈልክ ማሻአላህ ተባረከላህ ታወሳዋለህ እንደ ጭራሽ ይሄ ነውር እኮ ነው ብዙ ሰው የአባት እናት ኺድማ ምን ይመስለዋል ከኛ ውስጥ ካለ ተውባርክ ቤት ኪራይ የምከፍልላቸው እኔ ነኝ አለ የሰራተኛ የምከፍለው እኔ ነው አለ ሁሉ ነገር እኔ ነኝ አለ ይሄን አይደለም ይፈልጉት አንዴ ሚገርም ፍርድ ቤት ላይ ተከሰታል ሚገርም ቃዲ የገረመው ፍርድ ቤት መጥቶ አባት ልጄ በወር ይሄን ያክል ብር ሊሰጠኝ በእጁ ይዞ ሊሰጠኝ ፍረድልኝ አሉት ቃዲ አላህ مرحبا استروت على ልጆ تعال له አባትህ በወር ይሄን ያክል ብር በእጅህ ልሰጣቸው صلوا على النبي በእጅህ ለአባትህ ልሰጣቸው ፈርዷል ፍርድ ቤቱ كده ፈርዷል ልጁ مرحبا ለሲያደ القاضي እርሶ ከፈረዱ እኔ ሙስተይድ ግን የገረመኝ አለ አቢ ليس محتاج አለው እቺ ሚላትን ብር አባቴ ያስፈልገው ማቃለው አለ ብር ግን ስላዘዝከኝ انا ሙስተይድ ቃዲው ገርሞታል ልጅና አባት ሊወጡ ሲሉ አንድ ያለው አባትን አንድ ልጠይቅህ አለው ከነከነው ልጅህ እንደሚለው ብር አለ ያለኝ ይሄን ያክል ብር በእጁ ይስጠኝ ያልከው لماذا አለው አለቀሰና አባቱ انا اشتاق الى ابني አለ ልጄ ይናፍቀኛል አይመጣም ማለት ልጄ ቢያንስ እንኳን ብሩን ሊሰጠኝ ሲመጣ ለየው ላውራው ብዬ ነው ሰማ ايها الاب የአባት ሐቅ የእናት ሐቅ يا جماعه ከሐበሻ ተነስተህ እናት ካለ ተሸክመሃት ሐጅ ብትወስዳት ጀዛዋን አትከፍልም በእግርህ مش በአውሮፕላን አሁን ቤት ኪራይ ከፈልክ ማሻአላህ ተባረከላህ ታወሳዋለህ እንደ ጭራሽ ይሄ ነውር እኮ ነው لا تبطلوا صدقاتكم بالمن والأذى ጭራሽ አባት እናት ላይ ትመጻደቃለህ ጭራሽ አላህ ይቀበል ማለት እንጂ አባት እናት ካሉ ትልቅ የጀነት በር አለ ቤት ውስጥ